እሺ ዛሬ እንግዲህ የመጀመሪያው ሌሰናችን ነው። ፒያኖ ሌሰን ዋን ብላችሁ መጀመር ትችላላችሁ። ዛሬ በዋናነት ከዜሮ መጀመር የምታስቡ ሰዎች አሊያም ደግሞ ኦልሬዲ ፒያኖ እያጠናችሁ የነበራችሁ ወይም ኪቦርድ የምትጫወቱ ቸርች ውስጥ የተለያየ ቦታ ኪቦርድ የምትጫወቱ ሰዎች ምናልባት ደግሞ የፒያኖ አጫወታችሁን ማሻሻል የምትፈልጉ ማስተካከል የምትፈልጉ ያው የሁሉም ነገር መነሻ ሲስተካከል ነው ብዙ ነገር የሚስተካከለውና ከመነሻው ይሄ ከስሩ ያሉ ይሄ ፋውንዴሽናል ችግሮችን ለመቅረፍ ለማስተካከል የምታስቡ ሰዎች የእናንተ ሌሰን ነው ማለት ነው። ስለዚህ ፕላስ ደግሞ ጊዜ ረፍዶብኛል አርጅቻለሁ ወይም እድሜ ገፍቷል ምናምን ብላችሁ የምታስቡ ሰዎች አንድ የምነግራችሁ ነገር ኖ ታይም ኢዝ ላይክ ፒያኖ ለመማር ለመጀመር መጫወት ለመጀመር ኖ ታይም ኢዝ ላይት። በቃ ኤኒ ታይም መማር ማጥናት ኢቨን ፕሮ ሌቭል መድረስ ይቻላል። እና ስለዚህ ይሄንን እንደ እንትን ውሰዱ እንደ ሞቲቬሽን ውሰዱና ዛሬ እንግዲህ በዋናነት መጀመሪያ እንድናይ የምፈልገው ነገር ምንድን ነው? እዚህ ጋር ኪዎችን የመለየት ስራ እንድንሰራ እፈልጋለሁ። ኪዎችን የመለየት ስራ እንሰራለን። እዚህ ኪቦርድ ላይ እንግዲህ ስክሪኑ ላይ ይታያቸዋል ብዬ አስባለሁ። የምታዩት ኪቦርድ ላይ የሆኑ ጥቋቁርና ነጫጭ ነገሮች አሉ። እነዛን ነገሮች ኪ ብለን ስም እንሰጣቸዋለን። ኪ ይባላሉ ማለት ነው። ስለዚህ እቺ አንዷ ኪ ነች፣ እቺም ኪ ነች። ራሷቸው እያንዳንዱ እዚህ ጋር የምታዩት ነገር ኪ ነው የሚባለው ስሙ ማለት ነው። ስለዚህ ኪቦርድ ወይም ፒያኖ የሚባለውን ኢንስትሩመንት ከሌሎቹ ኢንስትሩመንቶች የሚለየው ምናልባት አሁን ሳክስፎን ላይ ብታዩ ሄዳችሁ ብትመለከቱ ሳክስፎን ላይ ጀስት የሆነ ቱቦ ነገር ነው፣ ቀዳዳዎች አሉበት። ከዛ በኋላ የሆነ ቀዳዳዎቹን የሚደፍኑበት የሆነ ነገር አለ። በትንፋሽ ነው የሚሰራው። ልክ ክራር ጋር ስትሄዱ ክሮች ተወጥረዋል። እነዛ ክሮች በሆኑ ቅኝቶች ይቃኙና ከዛ እነዛ ክሮች ናቸው ድምፅ የሚሰጡት። ልክ እንደዚህ ዲጂታል ኪቦርድ ጋር ስትመጡ ደግሞ ያው ዲጂታሊ ከኮምፒውተር ጋር በመገናኘት ልክ እንደኔ አሊያም ደግሞ የተለያዩ ቦታዎች ላይ ያማሃ ኪቦርዶችን ትልቅ ኪቦርዶችን ካያችሁ ጀስት ሲነኩ እንዲህ ስነካ ላይክ እንደዚህ በመንካት ድምፅ የሚሰጡ አይነት ኢንስትሩመንቶች ናቸው ማለት ነው። ስለዚህ በዋናነት ድምፅ የሚመጣው ወይም ድምፅ የሚመነጨው ከኛ አክሽን ነው ማለት ነው። እኛ እዚህ ጋር አንድ ኪ ስነካ አንድ ኪ ጫን ስንል ድምፅ ከዛ ውስጥ ይወጣል ማለት ነው። እያንዳንዱ ኪ የተሰየመለት ድምፅ አለው፣ የራሱ የተሰጠው ድምፅ አለ። ያን ድምፅ ነው የሚያወጣው። እቺ ኪ ከዚህ ድምፅ ውጭ አታወጣም ማለት ነው። ከዚህ ድምፅ ውጭ ልታወጣ የምትችለው ምናልባት እኛ ሞዲፋይ ካደረግነው ፕሮግራም ካደረግነው አሊያም ትራንስፖዝ ካደረግነው ብቻ ነው። ግን አሁን ለጊዜው ያንን ከዚህ ድምፅ ውጭ ሌላ ድምፅ የላትም ብላችሁ እንድትይዙልኝ ነው ፈልገው። እሺ ከዛ በኋላ ማየት ያለብን እዚህ ጋር ፓተርኖች ይታያቸዋል አይደለ? የሆነ ፓተርን አለው እዚህ ጋር የምታዩት ኪቦርድ ላይ ለምሳሌ ጥቋቁርም ነጫጭም ኪዎች ይታያሉ። ይሄ ፓተርን ወይም ይሄ ድርዳሮ የትኛው ኪቦርድ ላይ ብትሄዱ ተመሳሳይ ነው ማለት ነው። እኔ የያዝኩት ኪቦርድም ላይ ከዛ ውጭ ሌሎች ኪቦርዶችም ላይ ብትሄዱ ተመሳሳይ ድርዳሮ ወይም ተመሳሳይ አቀማመጥ ነው ያላቸው እነዚህ ድምጾች ወይም እነዚህ ኪዎች። ስለዚህ አንድ እንድታስተውሉ የምፈልገው ነገር እዚህ ጋር ይታያቸዋል። ሁለት ጥቁር ኪ አለ፣ ሁለት ጥቁር ኪ አለ፣ ሁለት ጥቋቁር ኪዎች አሉ። ከዛ እዚህ ጋር ከሱ ቀጥሎ ሶስት ጥቋቁር ኪዎች አሉ። ከዛስ ሁለት ጥቋቁር ኪዎች አሉ። ከዛስ ሶስት፣ ከዛስ ሁለት፣ ሶስት፣ ሁለት፣ ሶስት። አያችሁ የሆነ ነገር አልነገራችሁም? ይሄ ነገር የሆነ ፓተርን አለ፣ ራሱን የደጋገመ መሄድ ፓተርን አለ ማለት ነው። በቀላሉ ሁለት ጥቋቁር ኪዎች አሉ፣ ሶስት ጥቋቁር። ከዛ በኋላስ ሁለት ብሎ ሶስት ነው የሚል ሁለት ሶስት ሁለት ሶስት እያለ ዝም ብሎ ይቀጥላል ማለት ነው። ከዛ ከስራቸው ደግሞ ከነዚህ ከሁለትና ሶስት ጥቋቁር ኪዎች በታች በኩል ነጫጭ ኪዎች አሉ ማለት ነው። ነጫጭ ኪዎች አሉ። ስለዚህ ይሄው በሁለት ጥቋቁር ኪዎች አጠገብ ወይም ከታች ከነሱ በታች በኩል ያሉ ነጮች እነኙት ይሄው እነዚህ ኪዎች ነጫጭ ኪ ናቸው ማለት ነው። እዚህ ጋር ያሉት ጥቋቁር ኪ ናቸው። ከነዚህ ከሁለቱ በታች እነዚህ ሶስት ጥቋቁር ኪዎች አሉ። ከነዚህ ከሶስቱ በታች እነዚህ አራት ነጫጭ ኪዎች አሉ። ከነዚህ ሁለት ጥቋቁር ኪዎች በታች ስንት አለው አልኩኝ? ሶስት አሉ። ከነዚህ ሶስት ጥቋቁር ኪዎች በታችስ አራት። ስለዚህ ሁሌም ነጩ በአንዳንድ ቁጥር ይበልጣል ማለት ነው። ገባችሁ? ሁለት ጥቁር ኪ ያለበት ጋር ስንት ነጭ ኪ ያለ? ሶስት ነጭ ኪ ያለ። አጅቡ እነዚህ ሁለቱን ጥቋቁር ኪዎች በቃ አጅበው ሚዜ በሏቸው እነዚህ። ከዛ ጥቋቁር ኪዎችን ያው ብላኮችን እኛ
ብላክ ስለሆነ ለብላክ ነው ቅድሚያ እንትን የምንሰጠው ጥሩ ቦታ የምንሰጠው ቫልዩ የምናደርገው። እነዚህ ጥቋቁር ኪዎችን ሁለት ሙሽሮች አድርጉና እነዚህ ሚዜ በሏቸው። ወይም ደግሞ እነዚህን ኪዎች ማንቸስተር ዩናይትድ በሉና አሊያ ማንቸስተር ሲቲ፣ ሊቨርፑል ማለት ትችላላችሁ። እነዚህን ግን አርሴናል ማለት ትችላላችሁ ማለት ነው። እሺ እዚህ ጋር 3 ጥቋቁር ኪ አለ። ይሄው እዚህ ጋር 3 ጥቋቁር ኪ ባለበት ትይዩ ደግሞ ታች 4 ነጫጭ ኪዎች አሉ። ስለዚህ ይሄ ፓተርን ነው ራሱን እየደገመ የሚሄደው። ይሄ 2 ጥቁር ኪ 3 ነጭ ኪ፣ 3 ጥቁር ኪ 3 ጥቁር ኪ 4 ነጭ ኪ፣ 2 ጥቁር ኪ። አያችሁ ይታያችኋል። ስለዚህ ከዚህ ምን ታስተውላላችሁ? እዚህ ጋር ኪቦርድ ላይ በጣም ብዙ ኪ ሚኖር ትንሽም ኪ ይኖር በዋናነት ምንድነው ምንጠቀማቸው ወይም የሚያስፈልጉን ድምጾች ወይም የሚያስፈልጉን ኪዎች በጣም የተወሰኑና ውስን ናቸው። እነዛ ድምጾች ወይም እነዛ ኪዎች ራሳቸውን እየደጋገሙ ነው እዚህ ኪቦርድ ላይ በዙት እንጂ ይሄ ሁሉ የተለያየ ድምጽ ሆኖ አይደለም። ገባችሁ? ስለዚህ ፈንክሽናል የሆነ ለሰው ልጅ ጆሮ ተስማሚ የሆነ ከዛ ሙዚቃ ሚኒንግፉል የሆነ ሙዚቃ መስራት የምንችልባቸው 12 ድምጾች ብቻ ናቸው ያሉት ማለት ነው የትኛውም ዓለም ላይ። ስለዚህ ሙዚቃ እንደ ቋንቋ ሰዎችን ከዚህ እዛ ያሉ ሰዎችን የሚያግባባው ለዚህም ጭምር ነው ማለት ነው። ተመልከቱ። አሁን 2 ጥቁር ኪ ካለ ከሱ ጋር አብሮ 3 ነጫጭ ኪ ካለ 3 ጥቁር ባለበት ደግሞ 4 ነጫጭ ኪዎች ካሉ አንድ ላይ 3 4 7 ደረስን አይደለ? ከዛ 3 ሲጨመርበት 10 2 ሲጨመርበት 2 ስለዚህ አጠቃላይ 12 ኪዎች ናቸው ያሉት። እነዚህ 12 ኪዎች ናቸው ራሳቸውን እየደገሙ እዚህ ኪቦርዱ ላይ ሞሉት ማለት ነው። ስለዚህ እነዚህ 12 ኪዎች 12 ስፔሲፊክ ፍሪኩዌንሲ ላይ ያሉ ድምጾችን የተለያዩ ፍሪኩዌንሲ ላይ ያሉ ድምጾችን በውስጣቸው ተሸክመዋል ማለት ነው። ይሄኛው እቺን ድምጽ ተሸክመዋል። ምናልባት ይሄው ዶ ላ ሚል ድምጽ ተሸክመዋል። ላ ሚል ድምጽ ላ እንደዚህ አይነት ድምጾችን ይዘዋል ማለት ነው። ስለዚህ እነዚህ ዋና የሙዚቃ ትልቁ ቴክኒክ ወይም አንድ ሰው ሙዚቀኛ የሚያስብለው ምንድነው? እነዚህን 12 ድምጾች በአግባቡ ማኔጅ አድርጎ መጠቀም የመቻል ጉዳይ ነው። አንድ ሰው ሙዚቀኛም ነው ሙዚቀኛም አይደለም የሚያስብለው ይሄ ጉዳይ ነው ማለት ነው። ስለዚህ 12 ድምጾች አሉ። እነዛን 12 ድምጾች እንደሆነ ነገር አድርገን የሆነ ነገር አቀናብረንባቸው ለሰው ጆሮ ሚስማማ ሚኒንግፉል የሆነ ነገር መጫወት ማለት ነው። ስለዚህ በአንዴ 12ቱን መጠቀም ላይ ይጠበቅብን ይችላል። እንደዛ ልናደርግ የምንችለው ምናልባት በጣም በብዙ ስፔሻል ኬዞች ነው ወይም በብዙ ምክንያቶች የሆኑ የተለያዩ ምክንያቶች። አብዛኛውን ጊዜ የተወሰኑ ኪዎችን መርጠን የሚያስፈልጉንን ኪዎች መርጠን ከዛ በኋላ እነዛ ኪዎች ላይ ፎከስ አድርገን በነዛ ኪዎች የተለያዩ ነገሮችን ቀምረን ፈጥረን ስንጫወት ነው ሙዚቃ ትጫወት የሚባለው ማለት ነው። አያችሁ የተወሰኑ ኪዎችን ብቻ ነው አሁን የተጠቀምኩት የነካሁት ማለት ነው። ስለዚህ ያን እነዛ የሚያስፈልጉን ኪዎች መርጦ የማስቀረት ፕሮሰስ ምን ማለት እንደሆነ ትርጉም እንደሆነ ቀጥሎ በሚመጣው ቪዲዮ ላይ አወራችኋለሁ። ከዛ በኋላ የተመረጡትን ኪዎች ደግሞ እንዴት እንጠቀም እሱም ራሱን የቻለ ትልቅ ኮንሴፕት ትልቅ ሀሳብ ነው። እሱን ቀጥሎ በሚመጣው ሀሳብ ላይ ቪዲዮ ላይ እናወራለን ማለት ነው። ነገር ግን አሁን እንድታዩልኝ የሚፈልገው ሊሚትድ ድምጽ ነው ያለን። ከዚህኛው ከኛ ሀገር ወተን ዌስተርን ብንሄድ የትም ብንሄድ ሊሚትድ 12 ድምጾች ናቸው። እነዚህን 12 ድምጾች ማኔጅ የማድረግ ጉዳይ ነው። ስለዚህ አሁን እንድትሸመድዱልኝ የምፈልገው ነገር ቦታቸውንና የትኛው ጥቁር ኪ ጋር ማን እንዳለ እንድታውቁ ነው። ጀስት ስም አላቸው እነዚህ ላይክ አበበ፣ ከበደ፣ በቀለ ብለን ሰዎችን ስም እንደምናወጣላቸው እነዚህ ኪዎችም የየራሳቸው ስም አላቸው ማለት ነው። ስለዚህ ተመልከቱ እዚህ 2 ጥቁር ኪ ያለበት ጋር ያለችው የመጀመሪያዋ በግራ በኩል ያለችው የመጀመሪያዋ ኪ እቺ ሲ ትባላለች። የትኛውም 2 ጥቁር ኪ ያለበት ጋር ካሉ 3 ነጫጭ ኪዎች ከስራቸው ካሉ 3 ነጫጭ ኪዎች መካከል የመጀመሪያዋ ሲ ትባላለች። እስቲ ሌላ ሲ እንፈልግና እናገኝ። እዚህ ጋር 2 ጥቁር ኪ ይታየኛል። ይሄው እዚህ ጋር አንድ ሲ ያገኝተናል። እስቲ ይሄው 2 ጥቁር ኪ ይታየኛል። ይሄው 3 አለ። ከዛ ይሄው የመጀመሪያዋ ሲ ነች። 2 ጥቁር ኪ ይታየኛል። ይሄው የመጀመሪያዋ ሲ ነች። 2 ጥቁር ኪ ይታየኛል። ይሄው የመጀመሪያዋ ሲ ነች ማለት ነው። ስለዚህ
ብዙ ጊዜ ሙዚቀኞች ሲ ዲ ኢ ኤፍ ጂ ምናምን ሲሉ ልሰሙ ትችላላችሁ። ኤፍ ሻርፕ ጂ ሻርፕ ስሞች ናቸው ማለት ነው። እነዛ የእነዚህ ኪዎችን ስም ነው እየጠሩ ያሉት ማለት ነው። ስለዚህ ኢዝሊ ሁለት ጥቁር ኪ ያለበት ጋር የመጀመሪያዋ ነጭ ኪ ሲ ነች። በግራ በኩል ያለችው የመጀመሪያ ነጭ ኪ ሲ ነች ብለን ድምዳሜ ጋር ደረሰን። ከዛ በኋላ ኦኬ እሺ ሲ ከሆነች እሷ ሲ ከሆነች ሌሎች ውስጥ እነማን ናቸው? አንድ እንድታውቁ የምፈልገው ሙዚቃ ላይ የሙዚቃ ቲዮሪ ላይ እንግዲህ ይሄ በግልጽ የተቀመጠ ነገር ነው እና የእንግሊዝኛ አልፋቤቶች አሉ አይደል? ከኤ እስከ ዜድ። ከነዛ ውስጥ እኛ ሙዚቃን እንደ ቋንቋ ይዘነው ለመግባባት ከዛ ሙዚቃን ለመጫወት የሚያስፈልጉን ድምጾች አሉ አይደል? እነዛን ድምጾች ለመሰየም ከኤ እስከ ጂ ያሉ ፊደላትን ብቻ ነው የምንጠቀመው። እነዛን 7 ፊደላት ብቻ ነው የምንጠቀመው ኤ ቢ ሲ ዲ ኢ ኤፍ ጂ። ከዛ በኋላ እንግዲህ እንዳያችሁት ይሄ ፓተርን ራሱን እየደገመ ስለሚሄድ ከዛ በኋላ እነዛ ፊደላት ራሳቸውን እየደገሙ ይሄዳሉ ማለት ነው። ተመልከቱ። እቺ ሲ ከሆነች ከሲ ቀድሞ ያለው ፊደል ማን ነው በእንግሊዝኛ አልፋቤት? ሞክሩ። ቢ ኦፍ ኮርስ ቢ ነው አይደለ? ስለዚህ ከሲ ቀድሞ ያለው ኪ ይሄ ቢ ይባላል ማለት ነው። አሁን ጥቁር ኪዎች ላይ ፎከስ አናደርግም። ጥቁር ኪዎችን እንደ ላንድ ማርክ ያዟቸው። እንደ ይሄ ምንድነው የሚባለው ላይክ እንደ ምልክት ያዟቸው። ስያሜውን ስንሰጥ ስያሜውን የምንጀምረው ከነጫጭ ኪዎች ነው። ነጫጭ ኪዎች ላይ ፎከስ አድርገን እዛ ጋር ነው የምንሰይመውና እቺ ሲ ከሆነች ከሲ ቀድማ ያለችው እቺ ነጭ ኪ ማነች? ቢ ነች። ምክንያቱም ከሲ ቀድማ ያለችው ፊደል ቢ ስለሆነች። ከቢ ቀድሞ ያለው ፊደል ማን ነው በእንግሊሽ አልፋቤት? ኤ አይደለ? ኤ አያችሁ። ስለዚህ ቢ ከዛ እቺ ማነች? ሲ። ከሲ ቀጥሎ ማን አለ? ዲ ኢ ኤፍ ጂ ኤ። ቅድምን ብያችኋለሁ እስከ ጂ ብቻ ነው የሚሄደው ብያችኋለሁ አይደለ? እስከ ጂ ከሄደ በኋላ ኤ ብሎ ይጀምራል። ኤ ቢ ብሎ እስቲ ይሄ ነገር ሲ ይመጣል። ልክ ነው። ሁለት ጥቁር ኪ ያለ አሁን አለ። ከዛ ከዚህ ስንቆጥር ቢ ላይ ነው ያቆምነው። አሁን ቢ ላይ ነው ያቆምነው። ሲ ላይ ደረስም ማለት ነው። ስለዚህ ሲ ዲ ኢ ኤፍ ጂ ኤ ቢ ሲ። አያችሁ ሲ። ስለዚህ አሁን ከዚህ ጀምሮ ላሳያችሁ። ሲ ዲ ኢ ኤፍ ጂ ኤ ቢ 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 ሲ። አያችሁ። ስለዚህ ነጫጭ ኪዎች ስማቸው ይሄን ይመስላል ማለት ነው። ነጫጭ ኪዎችን አወቅን። ሁለት ጥቁር ኪ ያለበት ጋር የመጀመሪያ ኪ ማናት? ሲ ነች። ከዛ 3 ጥቁር ኪ ያለበት ጋር ያለችው የመጀመሪያ ኪ እቺ ደግሞ ኤፍ ነች። ስለዚህ ሁለት ጥቁር ኪ ስናይ የመጀመሪያ ኪ ሲ እንደሆነች እናስባለን። እነዚህ 3 ጥቁር ኪ ስናይ የመጀመሪያው ኤፍ እንደሆነች እናስባለን። እሺ አሁን እስቲ ካወቃችሁ እጠይቃችኋለሁ ማለት ነው። አንድ ጥያቄ እጠይቃችኋለሁ። እቺ ማን ትመስላችኋለች? ጎበዝ ቁጠሩ። በነገርኳችሁ መሰረት ቁጠሩ እስቲ። ሁለት ጥቁር ኪ ይታያችኋል። ሁለት ጥቁር ኪ ያለበት ጋር የመጀመሪያ ማናት? ሲ። ከሲ ቀጥሎ ነች ያለችው። ከሲ ቀጥሎ ማን ነው ያለው? ዲ ካላችሁ አግኝታችኋል ጎበዞች። ዲ ካላችሁ አግኝታችኋል። እሺ አንድ ኪ ጠይቃችኋለሁ ሌላ። እቺ ማን ትመስላችኋለች? ስንት ጥቁር ኪ አለ? 3 ጥቁር ኪ አለ እዚህ አካባቢ። ከዛ 3 ጥቁር ኪ ያለበት ጋር የመጀመሪያው ኪ ማን ነች? ኤፍ ነች። ከኤፍ ቀጥሎ ነው ያለች። ኤፍ ብሎ አልፋቤቱ ወዴት ነው የሚሄደው? ወደ ጂ። ጂ ካላችሁ አግኝታችኋል ጎበዞች፣ በርቱ። እሺ አንድ ሌላ ጥያቄ ልጠይቃችሁ ነው። እሺ እዚህ ጋር ሁለት ጥቁር ኪ ይታያችኋል። እቺ ማን ነች? ሲ። ከሲ ቀድሞ ያለ ፊደል ማን ነው? ቢ አይደለ? ቢ ካላችሁ አግኝታችኋል ጎበዞች። እሺ እቺ መልሱልኛ ታዲያ። እቺ ማን ነች? ኤፍ ጂ ኤ ካላችሁ አግኝታችኋል ጎበዝ። እቺስ? እቺ ማን ነች? እቺ ማን ነች? እሺ ሲ ዲ ኢ ካላችሁ አግኝታችኋል ጎበዞች። በጣም ናይስ፣ በጣም ናይስ። እሺ ስለዚህ ነጫጭ ኪዎችን ስማቸውን አወቅን። ማን የቱ ጋር እንዳለ አወቅን፣ ተገነዘብን። በጣም አሪፍ ነገር፣ በጣም ጥሩ ነገር። እሺ ቀጥሎ ወዴት ነው የምንሄደው? እነዚህ ጥቁር ኪዎች ደግሞ ስም ያስፈልጋቸዋል አይደለ? ወደ እነዛ ነው የምንሄደው። ስለዚህ አንድ እንድታስተውሉን እንድታውቁ የምፈልገው ነገር ጥቋቁር ኪዎች በጣም ፕሪቪሌጅድ ናቸው። በጣም በቃ ብዙ ጥቅም የሚያገኙ
በጣም የስም ባለሀብት ታውቃላችሁ። አሁን አንዳንድ ሰው የቤት ስም አለው፣ የትምህርት ቤት ስም አለው፣ ሰፈር ኳስ ሲጮት የሚሰጠው ሌላ ስም አለው፣ ስዕል የሚስል ከሆነ የጥበብ ስም አለው ምናምን በጣም ብዙ አይነት ስም አለው አይደለ? አንዳንድ ሰው ልክ እንደዛ በሏቸው። 2 ስም አለው እያንዳንዱ ጥቁር ኪ በውስጡ 2 ስም አለው። በሁለቱም ስም መጠራት ይችላል። በሁለቱም ስም ብጠሩ ትክክል ነው። ያው እንደየቲዮሪው እንደየስኬሉ እንደ አንዳንድ ምክንያት እንዳገባቡ የተለያየ ስም ልንጠቀም ይችላል። ከሁለቱ መጠቀም ያለብን እየመረጥን ልንጠቀም እንችላለን። ግን 2 ስምን ቤዚክሊ 2 ስም እንዳላቸው እንድትይዙልኝ ነው አሁን ባለንበት ስታተስ ሰጀስት ማደርጋችሁ ነው የምፈልገው። ስለዚህ አሁን እቺ ጥቁር ኪ ትታያችኋለች። 2 ጥቁር ኪ ያለበት ጋር ያለች እቺ ጥቁር ኪ እነሱ ልክ እንደ ነጫጮቹ ABCDEFG ብላን አንሰይማቸውም። በነጮቹ ላይ ዲፔንደንት ሆኖ ወይም በነጮቹ ጥገኛ ሆኖ ነው የሚሰየሙት ማለት ነው። በጉርብትናቸው ነው የሚወሰነው። አሁን ለምሳሌ እናንተ ቤታችሁን ለማመላከት የእናንተ ቤት በግራና በቀኝ ሌሎች ቤቶች ወይም የጎረቤት ቤቶች ካሉ የእናንተን ቤት ስትጠቁሙ ከሁለቱም ሰዎች ቤት አንጻር ልትጠቁሙ ትችላላችሁ። ያና የእናንተ ቤት መሃል ላይ ሆኖ ከላይ በኩል የበቀለ ቤት ቢኖር ከታች በኩል የከበደ ቤት ቢኖር ምን ልትሉ ትችላላችሁ? ለሶስት ነግሩ ጋሽ በቀለን ታውቀዋለህ? አዎ ከበቀለ ቤት በታች በኩል ትላላችሁ። ወይም ደግሞ ጋሽ ከበደን ታውቀዋለህ? አዎ ከጋሽ ከበደ ቤት ደግሞ በላይ በኩል ልትሉ ትችላላችሁ። ገባችሁ አይደለ? ሰውየው ጋሽ በቀለን ካወቀ ከጋሽ በቀለ በኩል፣ ጋሽ ከበደን ካወቀ ከጋሽ ከበደ በኩል ወዴት እንደሆነ ትነግራላችሁ ቤታችሁን። ልክ እንደዛው እችኛዋ ሲሻርፕ አለች አይደለ? ሲሻርፕን ከሲ አንጻር ወይም ከዲ አንጻር ነው ምን ሰይማት ማለት ነው። በሲና በዲ መካከል ስላለች ትታያችኋለች አይደለ? ሲ ያለ ዲ ያለ በሲና በዲ መካከል ማን አለች? እቺ ጥቁር ኪ ያለች። እቺ ምን ብለን ነው የምንሰይመው? ከሲ አንጻር ወይም ከዲ አንጻር ነው የምንሰይመው ማለት ነው። ስለዚህ ከሲ አንጻር ከሰየምን ሲ ሻርፕ ትባላለች። ከሲ አንጻር ስንሰይማት ሲ ሻርፕ ትባላለች። ከዲ አንጻር ከሰየምናት ደግሞ ዲ ፍላት እንላለን። ከዲ ወደ ኋላ ግማሽ ድምፅ ላይ ስላለች ግማሽ ርቀት ላይ ስላለች ዲ ፍላት፣ ከሲ ወደፊት ደግሞ ግማሽ ርቀት ላይ ስላለች ሲ ሻርፕ እንላለን። ከዲ ወደ ኋላ ግማሽ ርቀት ላይ ስላለች ዲ ፍላት። ስለዚህ በዚህ መሰረት እቺ ዲ ነች፣ እቺ ኢ ነች። በዲና በኢ መካከል ያለችው እቺን ሰይሙልኛ ጎበዞች። ናይስ በሉልኝ። ዲ ሻርፕ ካላችሁ በትክክል መልሳችኋል። ወይም ደግሞ ከኢ አንጻር ኢ ፍላት ብላችሁ ከመለሳችሁ በትክክል መልሳችኋል ጎበዞች። እሺ እቺን ሞክራ ታዲያ። እቺ ማለት እሺ ኤፍ አለ አያችሁ፣ ኤፍ አለ፣ ጂ አለ፣ ኦኬ፣ ኤ አለ። በጂ እና በኤ መካከል ነው ያለችው። በጂ እና በኤ መካከል ስላለች ማን ብለን መሰየም እንችላለን? ከጂ አንጻር ጂ ሻርፕ ማለት እንችላለን። ጎበዞች ናይስ ሞክሯ። ከኤ አንጻር ደግሞ ኤ ፍላት ማለት እንችላለን። ጎበዞች። እቺስ ከኤ እና ከቢ መካከል ነው ያለችው። ከኤና ከቢ መካከል ነው ያለችው። ስለዚህ ኤ ያለ እዚህ ጋር ቢ ያለ ከኤ አንጻር ኤ ሻርፕ እንላታለን፣ ከቢ አንጻር ቢ ፍላት እንላለን። ስለዚህ ሲ ሻርፕ ወይም ዲ ፍላት፣ ዲ ሻርፕ ወይም ኢ ፍላት፣ ኤፍ ሻርፕ ወይም ጂ ፍላት፣ ጂ ሻርፕ ወይም ኤ ፍላት፣ ኤ ሻርፕ ወይም ቢ ፍላት። አያችሁ። ስለዚህ ኤ ራሱን ፓተርን ይጠቅማል እዚህ ጋርም የትም ስትመጡ። ስለዚህ ኪዎች በእንደዚህ አይነት መንገድ ይሰየማሉ ማለት ነው። ስያሜያቸውን አወቅን፣ 12 እንደሆኑ አወቅን፣ በምን አይነት ፓተርን እንደምንሸመድዳቸውም አወቅን። አሁን ከዚህ በኋላ የሚቀረው ሌላው ወሳኝ ኮንሴፕት ላይ መምጣት ይሆናል ማለት ነው። እና ከዚህ በኋላ የሚመጣው ቅኝት፣ የተለያዩ ኮንሴፕቶች ናቸው። እንግዲህ ቀጥሎ የሚለቀቁትን ቪዲዮዎች በአግባቡ እየተከታተላችሁ እንድታዩ ሰጀስት አደርጋችኋለሁ፣ አበረታታችኋለሁ። ምንም ነገር እንዳያመልጣችሁ፣ በተቻላችሁ መጠን ምንም ነገር እንዳያመልጣችሁ። ለዛሬ እንግዲህ እነዚህን ኪዎች በዚህ ልክ ካወቅን ይበቃናል። ኔክስት ስለ ቅኝት፣ ስለተለያዩ ነገሮች እናወራለን። ሃቭ ኤ ጉድ ዋን ቻው።